ዛሬ እንግዲህ ሩታዬ መታለች። በቤታቸው ብቅ ብለዋል። በአብርሽ ቤት መጥተዋል። ዛሬ እንግዲህ ሻብራቅ ድምቅ ድምቅምቅ ብለው መጥተዋል ማለት ነው። ይመቻችሁ፣ የምሬን ይመቻችሁ። እንደናንተ በቃ ሁሌም ሄዱበት እንዴ። የሚንጫጫም እንግዲህ እየተንጫጫ ማለት ነው። ሄዱበት፣ ከሰው አይን ያውጣችሁ። ሩታዬ አብዛኛው ሩታዬማ ውበቱን ነው የደፋባት እናንተ ይሄ ሜካፑ ሀበሻው ቀሚስ ከዛ ደግሞ ከላይ የሚለብሰው ካባ ነው ካባ የሚባለው እንዴት እንደሄደባት አርቲስቶቹን እኮ ቁጭ ነው አለችው። በቃ እነሱ ነው የመሰለችው። ያው ከነሱ ትበልጣለች። ኧረ በእነሱማ ትበልጣለች። ሂጂበት እናቴ ይመችሽ። አንጫጫቸው እነዚህን ህዝብ ማለት ነው። ህዝቡ እየተንጫጫ እናንተ መቼም እየተራመዳችሁ እየሄዳችሁ ነው። በርቱ ብርትትበሉን አንዷማ ኮሜንት ላይ ትናንትና ቲክቶክ ላይ ምን ብላ በጽፍ እናንተ ሰምታችኋላ? እንዲህ የወለዳችሁት ልጅ ዱዳ ይሁን ይባላል። ጆሮ ዱዳ ይሁን አለች። አንቺ ግን ምን አይነት ክፉ ነሽ? ወይ ክፉ ነሽ፣ የምሬን ክፉ ነሽ። ለሰው ልጅ ይሄን ታስቢያለሽ? አንቺ ላይ ቢሆን ይሄ ነገር እንዴት ነው የምትሆኙ? እስኪ ለአንቺ የማትወጂውን ነገር ለአንቺ በቃ አንቺን የማትፈልጊው ነገር እንዴት ነው ለሰው ልጅ የምትመኙት? እንደው ወንድ መሆንሽ መቼም ሴት መሆን አለባት። ሴት ናት ብዙ ጊዜ የምትቀናው፣ በሴት ላይ የምትቀናው ሴት ናት። የምሬን ነው። ሌላ ምንም የሚቀና የለም። ሴት በቃ እኛ እርስ በርሳችን በሴት ላይ እንቀናለን። ለምን እንደሆነ አላውቅም። እና እንግዲህ ያችን ኮሜንት የጻፈችው ሴት መሆን አለብሽ፣ ግን በአንቺ ላይ መሆን የማትፈልጊውን ሰው ላይ እንዲሆን የምትመኙ ሰዎች ልቦና ይስጣችሁ። የምር በጣም ነው በቃ እኔ የገረመኝ። እንዲህ በዚህ ልክ ክፋት ምን አረጓችሁ? እነዚህ ልጆች እኮ የራሳቸውን ህይወት ነው እየመሩ ያሉት፣ እየኖሩ ያሉት፣ እየሆኑ ያሉት በራሳቸው ገንዘብ በራሳቸው ፈተን ብትን ፈታ ቢሉ ምን አስጨነቃችሁ? እናንተም ሰርታችሁ በሉ። እንዴ ማን ከለከላቸው? እኔ ግርም የሚለኝ በፈጣሪ እንዴ በዚህ ልክ እንዴት ነው ክፋት? እንድናንተ አሰላሙ አሌይኩም ወራህመቱላሂ በረካቱ። ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ አንዳንድ ጊዜ እንግዲህ በጣም ነው በቃ የሚገርሙኝና ለዛ ነው። እና እንዴት ናቸው የፈሪሃ ቤተሰብ አድርጉኝ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እነ ሩታዬ እንግዲህ በራሳቸው ቤት ወይስ በአብርሽ ቤት መጥተዋል። ዛሬ ለየት ባለ ቪዲዮ መጥተውልናል። እንኳን መጣችሁ ብለናል፣ አህለን ብለናል። እንግዲህ ምቀኛም ወይስ ደግሞ ቅናተኛም እየተቃጠለ እየተንጨረጨራችሁ እንግዲህ ወደፊት ሂዱበት ነው የምንለው። እናንተ በሰራችሁ እናንተ ደክማችሁ ለፍታችሁ ደክማችሁ ለምታመጡት ነገር ህዝቡ ምን አንጫጫው ነው የሚገርመኝ እኮ። ለምን ተለወጡ? ሰው መቼም አበሻ እርስ በርስ እኮ ምቀኛ ነን። ምቀኛ የምሬ ነው። በጣም ምቀኞች ነን። የአንደኛውን እድገት አንደኛው አይወድም እና ለዛ ነው እንግዲህ እነዚህ ልጆች ጋር በየሚዲያው ሶሻል ሚዲያ የእነሱ ብቻ የሆነ ግን እናንተ የሰው መውደድ ይስጠን። ምሬን ነው። የሰው መውደድ ይስጠን። ከፈጣሪ በታይም የሰው መውደድ ያስፈልገናል ማለት ነው እናቴ። እና እነሱ አሁን እንደዚህ ህዝቡ ስለወደዳቸው አብዛኛው ደግሞ እንግዲህ አይ እነሱ እያሉ የሚነሱትና እንግዲህ ልጃችሁን ጆሮ ዱዳ ይሆን ብሎ ወይስ ደግሞ ጆሮ ምንድን ነው ያለችው? በፈጣሪ እኔ ራሱ ጠፋብኝ። እና እንደዛ ብላ እስከምትኮምት ድረስ ያደረሳችሁ ምን ቢያሮጓችሁ ነው? ምን ያህል ብትቀኑ ነው እናንተ ቅንቅናም? እንዲህ ኧረ ተው ተው። እኛንም ስድብ ቦታ አታስጨምሩን። የምሬን ነው። እና ስለዚህ አትቅኑ። እነሱም ደግሞ ለፍተው ግረው ላመጡት ነገር ሰው ልጅ ሰርተው ሲለወጥ ማንኛውም ሰው ደስ ሊለው ይገባል እንጂ በዚህ ልክ መሄድ የለባቸውም። አንዳንዶቻችሁ ደግሞ እንዲህን የምታዛምቱት እንደዚህ የምታስፋፉት እንዲህ እስኪ የኞቹ እኮ ሙስሊም ነን ባዮቹ ምን እየሰሩ ነው? እነዚህማ የራሳቸው መብታቸው ነው። ራሳቸው ሃይማኖት ነው የሚሰሩት። እናንተ እዚህ ውስጥ ሃይማኖት ውስጥ ደግሞ አታስገቡኝና ማለት ነው። አንዳንዶቻችሁ እንደዛ ስለምትሉ ነው ኮሜንት ላይ። እነሱ ምን ጥቅም ሰርተዋልና ነው? የእኞቹስ ምን እየሰሩ ነው? ሙስሊም ተብዮቹ ማለት ነው። ምን እያስፋፉ ነው? ምን እየሰሩ ነው? ባላቸው ያልሆነው ሰው ጋር እየተሻሹ እየተላላጡ የሚሰሩት አሉ አይደል እንዴ? ምን ነው እነዚህ ላይ ሲሆን በረታችሁ እና እውነት አይናቸውን ግለጹ እስኪ። እነዛን ሄዱና በሏቸው አብሽሩ የኛ ጀግኖች የኛ ምርጦች እያላችሁ እነሱን እያበረታታታችሁ፣ እነዚህ ግን ከነሱ ደግሞ ትንሽ ያው በለጥ ብለው ስለታዩ እነዚህን ደግሞ ቅጥቅጥ ለማድረግ ትፈልጋላችሁ። አይሆንም እንዴ! እንዴት ነው እናንተ አስተሳሰብ የለም እንዴ? እና ለዚህ ቻናል ግን ቤተሰብ የሆናችሁ አብሶ የነሩቲ ቤተሰቦች እባካችሁ
ይሄን ቻናል ከፍ ከፍ አድርጎ እሺ። የፈሪያ ፋሚሊ እንግዲህ ምርጥ ፋሚሊ ኢንሻአላህ ለየት ለእናንተ ደግሞ ዘና ፈታ የሚያደርገውን ይዘውላችሁ ብቅ ይላል። ግን መጀመሪያ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።